ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የፎዚ ተከታታዮች እንደምን ናችሁ? ደህና ናችሁ? ሰላም ነው። ዛሬ ደግሞ ይዤላችሁ የመጣሁት ያው ቀይ ስር ነው የቆረጥኩ ነው እንጂ ሌላ እሱን አይደለም የመጣሁት። አላማዬ ዛሬ ቲክቶክ ላይ ማለት ነው ምን በዩቲዩብ ከሚገርማችሁ ምርጥ ቪዲዮ ይጋብዛችኋል። ቪዲዮ ደግሞ ዘውጁ ነው የሚለው ቪዲዮ ነው። ዛሬ ስለ አሲያ ብዙ ቪዲዮዎችን አይቻለሁ። እህታችን አሲያ ዘውጁ ነው በሚለው የኦንላይን የትዳር አገናኝ ሆናለች ሁላችንም እንደምናውቀው ማለት ነው። እና በሱ ምክንያት ብዙ ቪዲዮዎች ተሰርተዋል። እነዛን ቪዲዮዎች በጣም አስቸጋሪ ናቸው። ብዙ ተቃውሞዎች ቀርበዋል፣ በኡስታዞች በምስክር በምናምን። ብዙ እህቶች ደግሞ እንደተበደሉ ብዙ ቪዲዮዎች ተቀርቧል። ከእነዚህ ቪዲዮዎች ግብዣ አለኝ ከወንድማችን መሐመድ የተሰማ ብዙ መረጃዎች ይዞ ቀርቧል። እነዛ ቪዲዮዎችን ዛሬ እኔ ለቀምቀም አድርጌ ይዤላቸው መጥቻለሁ ማለት ነው። እና ከኦንላይን ዘውጁ ነው የሚለውን ቪዲዮ የኦንላይን ትዳር አገናኝ አሲያ በአደባባይ ዝሙት ሰራች በሚል ብዙ ተቃውሞዎች ቀርበዋል ማለት ነው። ስለዚህ ከነዛ ተቃውሞዎች እኛ እህቶች የግድ አሲያ ለህግ ይቅረብልን ያሉ ብዙ ኡስታዞች አሉ፣ ብዙ ተቃውሞዎች አሉ። እናንተ ምን ትላላችሁ አላውቅም። እና ዛሬ እኔ የምላችሁ በዚህ እውነት ተቃውሞ አላችሁ ወይስ አንዳንድ የሚዲያ ሰዎች ደግሞ ተቃውሞ ያላችሁ አላውቅም። ሲጀመር ዘውጁ ነው በሚለው ቃል ብዙ የመጣው ደግሞ ከአረቦች ይመስለኛል። አረቦች ሲሉ የተሰማ ድምፅ ነው የኛ ሀበሾች ያሰበቱት። በዛ ቃል ደግሞ ብዙ ኡስታዞች ያወሩበት የኛ ሀበሾች ቅልቅል ብለው ፊቶቻችን ወጥተው ዘውጁን አሉ። ከዛ የኦንላይን ስራ ተጀመረ። ከዚህ የኦንላይን ስራ ላይ ምን ተደረገ መሰላችሁ? እንደዚህ በአገናኝ ዙሪያ አገናኛቸውና በኦንላይን ተተዋወቁ። ከዛ በኋላ ይሄ ዘውጁ ነው በሚለው ከኦንላይን አገናኝ ላይ ማለት ነው። ከዛ አንዲት እህታችን ምን ታደርጋለች? ከአንድ ልጅ ጋር ተዋወቀች። ከዛ በውስጥ ፎሎ እንደራረግ የሚገናኝ ተባብሎ ተገናኙ ይላል። ኡስታዝ ነው ያለው። ከተገናኙ በኋላ ቪዲዮ ፎቶ ምናምን ተቀያየሩ። ከዛ እሷ አልሰጣትም፣ እሷ ነው የሰጣችው። ከዛ መልስ አልሰጣትም ቆየ ያ ልጅ። ከዛ ደውላ ለምንድን ነው ያንን መልስ አልሰጣትም ወይስ አትፈልግም ብላ ስትጠይቀው ብር አምጪ አላት። ያ ፎቶዋን አይቷል። ፎቶዋ እጁ ላይ አለ ሁሉ ነገር። እቺ ልጅ ኒቃብ ናት እንግዲህ ተሸፋኝ ናት፣ ተደብቃ የምትኖረው ፎቶ ገልጻላቸው። ከዛ በኋላ ብር አምጪ አላት። እኔ አይደለም አልሰማኝም፣ በኡስታዝ የሰማሁት ከነ ምስክር ነው የማሰማችሁ። ከዛ ሲላት ማለት ነው ልጅቷም የኡስታዝ አካባቢ ነኝ ብሏል፣ አካባቢ ናት ብሏል። እና ይሄ ለስደት እህቶች ነው መልዕክቱ ብሏል። ስለዚህ እቺ ልጅ አውጥታ ይህንን ብር ተሰጥ፣ ይህንን ፎቶ ብር አምጪ ለማቶ ቃለ በለዚያ ፎቶሽን ሶሻል ሚዲያ ላይ ታገኛለሽ እያለ 100 ብር ይጠይቃታል። እና ይህ እንዴት ይታያል ለእናንተ? የተቃውሞ አይደለም። ስለዚህ ዘውጁ ነው የሚለው አሲያንን ከኦንላይን ዝሙት ሰርተሽ የተባለችው ይሄ ነው። እሷ ብቻ ሳይሆን ብዙ ልጆች አሉ እና አብዲ እና ብዙ ልጆች እንደዚህ አይነት ስራ የሚሰሩ በሙስሊም በክርስቲያንም አሉ። ስለዚህ ሁላችንም በዚህ ጥንቃቄ ማድረግ አለብን ነው የምላችሁ። እህቶቻችን ተጠነቀቁ፣ ጥንቃቄ አድርጉ፣ እንደዚህ አይነት ነገር አትስሩ ነው የሚላችሁ እኔ ማለት ነው። ህይወታችሁ ከሚበጣበት ይህንን ስራ እንደዚህ ትዳር ማግኘት ሳይሆን በቤተሰብ አግኝተውና ግባ ነው የሚላችሁ። ለእኛም ክብር ነው ይመስለኛል። እና እንደዛ ነው የሚላችሁ። እና ቪዲዮ ረዥም ነው ሀቂቀታም ማለት ነው። ቪዲዮን እስከ መጨረሻው ይዩት። የእውነቴን ነው የሚላችሁ። ኡስታዝ ደጋግሞ ነው ያቀረበበት እና የኡስታዝ ያሲን ኑር ለራሱ በዚህ ዘውጁ ነው በሚለው አውርቷል። ኑር ቱርኪ አውርቷል። ከዚህ በፊት መሐመድ ፈረጃ አውርቷል።
ብዙ ሰው በዚህ ቪዲዮ ብዙ ሰው አውርቶበታል እና እናንተም እስቲ ጥንቃቄ አድርጉ። ለዚህ ነው የምላችሁ። እንግዲህ ቪዲዮን እስከ መጨረሻው አይቶት እንገናኛለን ከኔ ጋር ማለት ነው። እንግዲህ እህታችን በዚህ አሳናት ነው የተጎዳችው ማለት ነው። በዚህ መልክ በጣም ብዙ ኡስታዞች ምስክር ሰጥተዋል። ይህንን ምስክር ደግሞ መስማት ትችላላችሁ ማለት ነው በእርግጠኝነት። ይኸው አዳምጡት ቪዲዮውን ወላሂ ሌላው ደግሞ ቪዲዮን እንደሰማችሁት ነው። በማሜ ደግሞ ተቃውሞ ወርዶበታል። ብዙ ልጆችም ገብተው ሀሳብ አስተያየታቸውን እየሰጡ ነው። ማሜ የወረደበት አቋም አንተ ለነሱ ብለህ ባወራኸው አንተ ነገ ትጠየቃለህ የሚል ነው። አንተም በአፍ ስህተት ሌላ ነገር ያወራ ነው የሚል ነው። አዳምጡት። ቪዲዮን እስከ መጨረሻው አይታችሁ አዳምጡ። ምክንያቱም ተቃውሞውን ትሰማላችሁ ማለት ነው።
ይቅርታ ሰማ አድርጌ ስለነበረ ነው። የማሜ ተቃውሞ ምን ነበረ? በምላስ ብዙ ነገሮችን ታወራለ፣ ከሸሪያ ያስወጡሃል። ስለዚህ አንተ አሲያንም ሆነ ሌሎችንም ለመምከር ብለ መጥፎ ቃል አትናገርም ነው የሚል ተቃውሞ የወረደበት። አንተ በምላስ ትጠየቃለ። ነገ ለእህቶችና ለወንድሞች ብለ ይህንን ቪዲዮ ሲሰራ ሊብ ላይ ገብተ ወይም የሆነ ቦታ ሆነ ሲሰራ ነገ አንተ ደግሞ ትጠየቃለ። ስለዚህ ጥንቃቄ አድርግ የሚል መልእክት ነው ለማሚ የወረደለት። እና ማሜ ጥፋተኛ ነኝ ያኔ ይቅር እንትን በል፣ ነገ አንተ ጥሩ ስራ በሰራኸው በመጥፎ ነገር አዙሮ አምጥቶ ትጠየቃለህ አንተም የሚል ነው። እሱ በማስረጃ ነው ስለ አሲያ አምጥቶ ቪዲዮ የሰራው። ኡስታዞች ያሉትና የተደረገው በኦንላይን ትዳር የተደረገው ነው አምጥቶ ያወራው። እሱን ሲያወራ መጥፎ ቃላቶችን አውርቶ ነበረ። ለዛ ሀሳብ አስተያየታቸውን እህት ወንድሞቻችን ሰጥተዋል ማለት ነው። እንግዲህ ከእንደዚህ አይነት ነገር አላህ ይጠብቃል። ቪዲዮ እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። መልካም ቀን ተመኝቻለሁ። ሀሳብ አስተያየት ኮመንት ላይ ማስቀመጥ እንዳትረሱ። አማና እንድትቀየሙኝ አልፈልግም።